ተቃውሞ በትክክለኛ አቅም እኔንና ሌሎቹን አነጻጽረው ከማስቀመጥ ይልቅ ስም ማጥፋት ዘመቻ ነው የጀመረው። በሬ ወለደ። ስለዚህ ይሄ ትክክል አይደለም። ትክክለኛው ግን የእንግሊዝ ዜጎች ያደረጉት ነበር። እኔ ነው የደገፉ። ለምሳሌ ከዚህ በፊት የሚኒስትር የነበረ እንግሊዛዊ የዲኤፍአይዲ አሁንም የፓርላማ አባል ነው። እንዲያውም የዋናው የኮንሰርቫቲቭ ፓርቲ ዊፕ የነበረ ይሄ ማለት በጣም ሲኒየር ሰው ነው። እኔን ደግፎ ተከራከረ። ሲከራከር ግን ምንድነው ያለው? ዴቪድን አውቀዋለሁ፣ ቴድሮስንም አውቀዋለሁ፣ ከሁለቱም ጋር ሰርቻለሁ። ዴቪድ ይሄ ጥሩ አቅም አለው፣ ቴድሮስ ይሄ አለው። ሁለቱም ደምሬ ግን ቴድሮስ ይበልጣል። በቃ ይሄ ከሆነ ኢትዮጵያውም ቢሆን እንደዛ ማለት መብት አለው። ለእንግሊዛዊ ብቻ ለመብት የሚሰጠው። ስለዚህ መብታቸው ነው። ግን ስም ማጥፋት ዘመቻ ሲሄዱ ግን ነውር ነው። ያልሆነ ያልተደረገ ያልተፈጠረ የኔ ያልሆነ ስም ሲሰጡ ግን ስተት። ይሄ ኢትዮጵያዊነትም አይደለም። ስነ ምግባር ተምረን ያለን። ስለዚህ ለምን ልክ እንደዚህ እንግሊዛዊ እንዳደረገው በአቅም አስቀምጦ ሌላውን ትተው ለምን አይሄዱም? ይሄ ቢሆን የተሻለ ነበር። ይሄ ሲፈጠር ግን የተጎዱት ራሳቸው ናቸው። የሚገርማችሁ ነገር 6 እያለን በቦርድ ኢንተርቪው ተደርገን 3 ለማስቀረት 3 ለማስወጣት 3 ደግሞ እንዲቀጥሉ ለማድረግ ምርጫ ሲደረግ ለእያንዳንዱ የቦርድ አባል ኢሜይል ተልኳል። ስም ማጥፋት ቴድሮስ እንደዚህ ነው፣ ቴድሮስ እንደዚህ ነው፣ ቴድሮስ እንደዚህ ነው ብለው እነዚሁ ሰዎቹ ራሳቸው 34 ድምፁ ግን ለኔ ሰጠ። ምክንያቱም ርካሽ እንደሆነ አይተውታል። ሁለት ነገር ነው ያዩት። ያለው አንድ እኔ ለዓለም አቀፍ ስራ አዲስ አይደለም። የግሎባል ፋንድ መራ ነበር፣ የሮልባክ ማላሪያ መራ ነበር፣ የዩኤን ኤድስ መራ ነበር፣ የእናቶች ጤንነት ቦርድ መራ ነበር። ያቁኛል። አሁን ዛሬ ደርሶ ልክ ለዚህ ሲወዳደር አዲስ ነገር ሊፈጠር አይችልም። ምን አይነት ስነ ምግባር አለኝ፣ ምን አይነት እንትን አለኝ ያቁኛል። አዲስ ሰው አይደለም አምጥታ ኢትዮጵያ ቁጭ ያደረገች። ለዓለም አቀፍ እንትን 20 ዓመት ሙሉ ያቁኛል። ከነሱ የተደበቀ 5 ሳንቲም ስለሌለ ማንም ሊቀበላቸው አልቻለም። ሁለተኛ አዲስም ቢሆን አጻጻፋቸው ራሱ ገላጭ ነው። የነሱ ማንነት ገላጭ ነበር። ምክንያቱም የሚጠቀሙበት ቋንቋ ራሱ በፍጹም ዘግናኝ፣ ማንም ሰው ሊቀበል የሚችላል። በዛም ኤክስ ሰጥቷቸው አንድ ሰው ክርክር ሲያነሳ ፋክቱ ላይ ኢሹ ላይ ተመስርቶ መስጠት ከቻለ አዳማጭ ያገኛል። አመክንዮ የሌለው ክርክር ግን ገና ሲነሳ ይሞታል። ሳይነሳ ነው የሚሞተው። ምክንያቱም ምክንያታዊነት የለውም። ስም ማጥፋት መሆኑ ወዲያው የሚያሳብቅ ነገር ይኖረዋል ውስጥ። ስለዚህ የጻፉት ነገር ውስጥ ምክንያታዊነት ሳይሆን የስም ማጥፋት ዘመቻ እንደሆነ የሚያሳብቅ ነገር ራሳቸው ጻፉ። ይሄ ደግሞ የራሳቸውን ጅልነት ነው የሚያሳየው እንጂ ትንሽ አቅም ያላቸው ሰዎች ቢሆኑ ያን ያደርጉ ነበር። አቅም ስለሌላቸው ግን ያው በአቅማቸው ነው ኤኒዌይ እንትን የሚሉት። ዞሮ ግን እነዚህ ሰዎች ኢትዮጵያውያን ናቸው። የማንም አይደሉም፣ የራሳችን ናቸው። ሲጎዱም ደስ አይለንም፣ ግን የጎዱት ራሳቸውን ብቻ ጎድተው ግን አልቀሩም። በተወሰነ መልኩ ደግሞ ወደ ሌላው የሚያስተላልፈው መልእክት አለ። ማለት እንደዛ አይነት ጸባይ ያለው ሰው ሲያይ ሰው ምን ነካቸው ነው። ከዛ የቦርዱ ላይ አላቆሙም። ወደ አጠቃላይ ምርጫ ወደ አሰምብሊ ባይዘው እንደዚህ በአሰምብሊ ሲመረጥ ለመጀመሪያ ጊዜ ሴክሬታሪ ጀነራልም እንደዚህ አይመረጥም። በሴኩሪቲ ካውንስል በ15 ሀገሮች ላይ አይመረጥም። ሌሎችም ዩኒሴፍ አሜሪካ ነው የምትመድበው፣ የዩኒሴፍ አለቃ። የወርልድ ባንክ አለቃ አሜሪካ ነው የምትመድበው፣ የራሷ መርጣ ነው የምታስቀምጠው። የወርልድ ባንክ አውሮፓ ተስማምተው ነው የአይኤምኤፍ አውሮፓ ተስማምተው የመረጡትን ነው የሚያደርጉት። በቦርድ የሚወሰኑ የዩኤንኤድስ እንደዚህ ዩኤንዲፒ የሚል አለ። ግን ዋናው እዛም ኃላፊነቱ ለሴክሬታሪ ጀነራል ነው። ሴክሬታሪ ጀነራል ነው 3 ቀርቦለት ፒክ የሚያደርገው ለዩኤንዲፒም ሌላው በቦርድ ነው የሚወሰነው። ይሄ በአሰምብሊ ነው። ሁሉም ሀገሮች ትንሿ የምትባለው 10,000 ሰው ያላት ኮክ አይላንድ እና ትልቁ የሚባለው ቻይና እኩል ድምጽ ነው ያለው። እንደገና ይሄ ውድድሩ ወደ አሰምብሊው ሲገባ እነዚህ ወገኖቻችን ለእያንዳንዱ ሀገር ኢሜይል ላኩ። ስም ማጥፋት 194 ሀገር። አሁንም ማንም አልሰማቸው። ኦፍ ኮርስ ትንሽ ያደናገጧቸው ነበሩ፣ ግን የለውም። ስለዚህ ለወደፊት ምን እነሱ ከምን ከዚህ መማር አለባቸው የምለው ነገር ምንድነው?
ተቃውሞ ችግር የለውም። በዓለም አቀፍ ደረጃም አሁን ያደረጉት ስህተት የለውም። ስነ ምግባር ያልጠበቀ ተቃውሞ ግን ስህተት ነው።